ሁላችንም ሞተን እዛው እንካተታለን እንጂ እናኛ ሳንወልድ ነው ግን ምን ሞተው አሁን እንውለድ እንዴ አንተ ደግሞ ቁም ነገር ግን እንደወለዛ ተወጅኛለሽ አንተስ እኔማ ኩራትሽ ነው እንጂ ወድሻለሁ እስኪ እናያለን እንግዲህ በለን አደር አሜን ግን እኔ ምልህ ቆይ እዚህ ሀገር ስለ እንደዚህ አይነት ነገር የሚሰሩ ሰዎች ምታውቃቸዋሉ እንዴ? ለምን ፈልገሽ ነው? ልታሰሪ ነው? ኖ እኔ እኮ ከውጭ ነው የመጣሁት እንዲሁ ለሪሰርች ምናምን ፈልጌው ነው። እኔ ጠንቋይ ቤት አላውቅም ግን የሚያውቁ ልጆች አሉ ያሳዩኛል። ይዘኸኝ ትሄዳለህ እንዴ? እኔ ምን እጠቀማለሁ? ኤቢን አገናኝሃለሁ። እርግጠኛ ነሽ? 100%. መድኃኒት መጥፎ ምክር ለማርታ ስትመክራትና ስትነዛነዛት ነበር አቶ ደረጀ ከውጭ ሆኖ ሲሰማ የነበረው። በሩን ከፍታ ስትወጣም ከአቶ ደረጀ ጋር ፊት ለፊት ስትፋጠጥ ሁለተኛ እንደዚህ አይነት ነገር በቤተሰቤ ላይ አንዳችም ቃላት እንዳትናገሪ ብይሻል ነበረም ወይ በማለት ሲያፋጠጣት እሷም እንግዲህ ያው በፈራ መንፈሷ ለማርታ ባልሽ ዛተብኝ በማለት እንግዲህ እያስፈራራት እንደሆነ ትነግራታለች። በዚህ መካከል አቶ ደረጀ በጣም ይናደድና ወደ መኝታ ቤቱ ገብቶ እረፍት ያደርጋል ማለት ነው። እንግዲህ አማራጭ ያጣችው መድኃኒት ይህን ቤተሰብ ለመበጥበጥና ለመበተን ጠንቋይ ቤት እስከመሄድ ድረስ ደርሳለች ማለት ነው። ጠንቋይ ቤት በምን አይነት ሁኔታ እንደሄደች አብራችሁኝ ከቆያችሁ አንድ ባንድ የማሳያችሁ ነው የሚሆነው። ኤቢ ናታንን እጅግ በጣም እያፈቀረችው ስለሆነ ከዳጣ ደግሞ መለየት ስላልፈለገች እንግዲህ የእህቷ ፍቅረኛ መቀማት ነውር መስሎ ስለታያት ደግሞ አጠገቧ ሆነው ፍቅር ሲያወሩና ፍቅራቸውን ሲገላለጹ ማየትም በጣም መቋቋም አቅቷታል ማለት ነው። በዚህ የተነሳ ወደ ውጭ ሀገር እሄዳለሁ የሚል ሀሳቧን ተስማምታለች። ከዚህ በፊት ሂጂ ስትባል እምቢ ብላ ነበረ። አሁን ግን ካልሄድኩኝ እያለች ነው የምትገኘው። የዳጣና የናታን ጉዳይ ብቻ አይደለም እሷን ከዚህ ቤት እንድትሸሽ ያስገደዳት ማለት ነው። በእናቷ ላይ የሚደረገው ነገር ሁሉ እጅግ በጣም እየከነከናት ነው የሚገኙ። በዛ ላይ የሰላም ትንሹ ልጅ ራሱ ለነሱ ቤተሰብ ጥያቄ ነው የሆነው ማለት ነው። እና በጣም እየተጨናነቀች ስለሆነ ይሄን ሽሽት ከሀገር የትም ይሆን የትም መውጣትና ከዚህ መጥፋት ትፈልጋለሁ እያለች ትገኛለች። አቶ ደረጀም ወደ ሰላም በሄደበት አጋጣሚ ወደዚህ ቤት እንደምትመለስ ስትነግረው እሱ በጭራሽ እንደማይሆንና ለጊዜው ከወንዱ ልጇ ጋር ተከራይታ እንድትኖር እና ልጇ እንድታሳድግ ማስጠንቀቋታል ማለት ነው። ከዛ በኋላ ደግሞ አነስ ያለ ቤት ፈልጌ እገዛልሻለሁ ብሏታል። እሷ በጭራሽ ልጆቼ ከእህቶቻቸው ጋር ነው ማደግ ያለባቸው እና ደግሞ ዳጣንም ተለይቼ መኖር ስለማልፈልግ ስለዚህ ከዳጣ ጋር አብሬ መኖር እፈልጋለሁ ከዛ ቤት በፍጹም አልወጣም ብለዋለች ማለት ነው። እና ለምንድነው ሲላትም እድሜ በሙሉ እዚህ ቤት ተበልቷል፣ ዘመኔ ሁሉ አቃጥያለሁ፣ ከሁለት ልጅ በኋላ እኔ ማንም ወንድ አያገባኝም፣ ቅስሜ ተሰባብሮ ቀርቷል፣ ስለዚህ ከዛ ቤት በፍጹም ንቅንቅ አልልም ስትል አስረግጣ ነግሯለች ማለት ነው። 20 ዓመት ሙሉ እንግዲህ በአንድ ቀን ስህተት አብሬ ከተኛዋት ሴት ጋር ኖር ያለው ከዚህ በኋላ ግን እውነታው ስለሚታወቅ በጭራሽ ምንም ነገር ማድረግ አልፈልግም በማለት ነበረ እየነገራት የነበረው። እሷም ቁርጠኝነቷን አሳውቃለች በጭራሽ ከዛ ቤት እንደማትወጣ እና አንዳች ነገር አደርጋለሁ ብሎ ቢሞክርና የሷን ሀሳብ የማይቀበል ቢሆን ለሱ የከፋ ነገር እንደሚሆን አስጠንቅቋለች። እሱም ስሜን ልታጠፊና ውርስ ልትጠይቂ ነው ወይ በማለት ፍራቸውን ገልጾላታል። የዛን ያክል እንኳን ጭካኔ የለኝም ግን የሚሄድበትን መንገድ አንተ አታውቅም በማለት ልትዝትበት ሞክራለች ማለት ነው። በዚህ ሰዓት የሰላም ውሳኔ በጣም አስፈሪ ነው። ምክንያቱም እንግዲህ እስካሁን አቶ ደረጀን ጋሽ ብላ ስታከብረው እንጂ እንደዚህ አይነት ነገር ጨከን ብላ ስትናገር አልሰማንም።
ገዜና ለዛ ዛሬ በጣም እየተፈላሰፉ ነው የሚገኙት። በሌሊት እንቅልፋቸውን ትተው በረንዳ ላይ ተቀምጠው ስለ ከዋክብትና ስለ ጨረቃ እየተመራመሩ ነው የሚገኙት። እንግዲህ ለዛ እነዚህ ኮከቦች ከየት ነው የሚመጡት እያለች ትጠይቃለች። ገዜ በበኩሉ የሞቱ ሰዎች ነፍስ ነው እነዚህ የሚያበራው ያለ ነው የሚገኘው ማለት ነው። እና እሷም እንደዚህ እኔ ስሞትም አበራለሁ ወይ ትለዋለች። ያው አንቺ ገነት አትገቢምና ሲኦል ነው የምትገቢው። እንደውም አንቺ የሲኦል ወጠ ሰሪ ነው የምትሆኚው። እዚህም ወጠ ሰሪ ነሽ፣ እዛም ሄደሽ የሲኦል ወጠ ሰሪ ትሆኛለሽ እያላት ነውና እሷ ሰማይ ቤት ምግብ መብላትና ሌላ ህይወት የለም ያለች ያብራራችለት ነው የምትገኘው። እንደውም እሷ ገነት እሱ ሲኦል እንደሚገቡ ማለት ነው። እና ልጅ እንዲወልዱ ምኞቱ ስለሆነ ብንወልድ እንደዚህ እንደ ከዋክብት የበዙ ልጆች ብንወልድ እያለ እየተመኘ ነው የሚገኘው ማለት ነው። አይበዙም ወይ ይሄ ሁሉ ልጅ ስትል እግዚአብሔር የወደደውን ዘርህን እንደምድር አሸዋ አበዛልሃለሁ ነው ያለው። ስለዚህ ብንወልድ መልካም ነው እያለ ነው የሚገኘውና እንደሚወዳት እርግጠኛ ነው ወይ በማለት ስትጠይቀው አዎ ኩራተኛና ጉረኛ ስለሆንሽ እንጂ እወድሻለሁ ብሏታል ማለት ነው። መልካም አዳር ተመኝታለት ወደ መኝቷ ገብታለች። በሌላ በኩል መውጫ ቀዳዳ ያጣችው መድኃኒት ውሃን ከእንቅልፏ ስትነቃ ጠብቃ የአርጁንን ስልክ ቁጥር እንድትሰጣት ትለምናታለች። እሷም ስልክ ቁጥር ሰጥታታለች ማለት ነው። ከዛም በኋላ ነበረ ለአርጁን ደውላ ጠንቋይ ቤት ከወሰዳት ኤቢን እንደምታገናኘውና እንደምታጣብሰው ነግረዋለች። እሱም በደስታ ሲፍለቀለቅ ነበረ። እና ግን ጠንቋይ ቤት ለምንድን ነው የምትሄጂው ሲላት ከውጭ ሀገር ነው የመጣሁት ታውቃለህ፣ ለሪሰርች ነው የምሄደው በማለት ነገሩን ለማሰባበል ሞክራለች። በመጨረሻ እኔ ጠንቋይ ቤት ሂጄ አላቅም፣ ጠንቋይ አላቅም፣ በእርግጥ ጓደኞቼ ያውቃሉ፣ ሄደውም ያውቃሉ፣ እወስድሻለሁ በማለት ቃል ገብቶላታል ማለት ነው። ነጠላ ደርቤ ልምጣ በማለት ነጠላ ደርባ ወደ ጠንቋዩ ሄዳለች። ኤቢ በተደጋጋሚ በጣም መንፈሷ ጭንቀት ውስጥ እየገባ ነው የሚገኘው። ከዳጣ ጋር በጣም ለየት ያለ ፍቅር ቢኖራትም ዳጣም ብትወዳትም በነገራችን ላይ ውስጧ በጣም እየታመመ ነው ያለውና ያው ለቤተሰቡም ትጨነቃለች። በእናቷ ላይ የደረሰው ነገር ያሳስባታል። እና እነ ውሃና ምጥንንም ሰው እንዳታምኑ፣ ሰው ስታምኑ ለምን ብላችሁ ጠይቁ፣ ሰው መልካም ሲሆንላችሁ ጠርጥሩ በማለት በልቧ የታመቀውን የምትተነፍስበት ስላጣች ሁለቱን ልታስተምር እየሞከረች ነው ማለት ነው። እና ገመድ ስጪኝ ብላት ውሃን ገመድ ከሰጠቻት በኋላ ዙሪና እጅሽን ወደ ኋላ አድርጊ ብላ ካሰረቻት በኋላ እስከዛ ድረስ ውሃ ምንም ስለማታውቅ ማለት ነው በግንባሯ ወደ ሶፋው ትደፋታለች። ከዛም በኋላ ውሃ በጣም ስትበሳጭ ሰው አትመኝ እና ደግሞ ዙሪ ስልሽም ገመዱን ስጪኝ ስልሽም ለምን ብለሽ አልጠየቅሽኝም? ብልጥ ሁኚ፣ ብልጥ ካልሆንሽ ማንም ነው በህይወትሽ የሚጫወትብሽ በማለት እህቷን ልታስተምር የሞከረችበት መንገድ በጣም ለየት ያለ ነው። እንግዲህ ከዚህ በኋላ ለማርታ ትሄድና እናቴ ወደ ውጭ ሀገር ላኩኝ፣ ከዚህ በኋላ መሮኛል፣ እዚህ ሀገር መኖር አልፈልግም ስትል ለምን ስትል ወይዘሮ ማርታ ጠይቃታለች። ከዚህ በፊት ከሀገር መውጣት እንደማትፈልግ ተናግራ ነበረ አቤጌል ማለት ነው። እናትም አንድ የባህር ልጅ እንድትለየኝና ከኔ እንድትርቅ አልፈልግም፣ እዚህ መልካም ትዳር ይዛ እንድትኖርልኝ ነው የምፈልገው በማለት መልሷን ተናግራለች ማለት ነው። እሷ ግን በጭራሽ አይሆንም፣ መሄድ አለብኝ፣ ብቻ ከዚህ ሀገር ልውጣ ብላለች። በናታን ምክንያት ነው ወይ እና ደግሞ ምንድነው እንደዚህ አይነት ውሳኔ እንድትወስኝ ያደረገሽ በማለት እየጠየቀቻት ነበረ። ወይዘሮ ማርታ በጣም ግራ ገብቷታል። ባለቤቷ ያልሆነ ጸባይ እያሳያት እየተደናበረ እየተጨናነቀ ለረጅም ጊዜ ከፍተኛ ትጋዜ ውስጥ እየወደቀ ይገኛል። አሁን ደግሞ አቤጌል ተስተካከለች ስትል ከፍተኛ ድብርት ውስጥ እየወደቀች ነው የምትገኘው። አንድ ልጇ ውሃም ቢሆን አርቆ የማሰብ ግንዛቤ የሌላትና የአእምሮ ውስንነት ያለባት ልጅ ናት። ወይዘሮ ማርታ በብዙ ችግሮች ውስጥ ነው የምትገኘው። ይህም ይሁንና በባሏ ፍቅር የተነሳ በጣም ደስተኛ ናት። አርጁንና መድኃኒት ወደ ጠንቋይ ቤት ሲገቡ ጠንቋዩ ከባህር ማዶ ተሻግሮ የመጣ እንግዳ አለ፣ አጨብጭቡ፣ ሞቅ ሞቅ አርጉት እያለ እያጋሳ ለነዚህ እንግዶች መልካም አቀባበል እያደረገ ነው የሚገኘው። መድኃኒት ፍራት ብሏታል። ውስጧ ተጨንቋል። ምን እንደምትጠይቀው ጠንቋዩ ምን እንደሚላት በቀጣይ ክፍል አብረን የምናይ ነው የሚሆነው። ሰላም ቆዩልኝ።